የኔ ማለት እኮ ያንቺ እኮ ነው። በፋሚሊ ገባ። ያው እዚሁ አንድ ጀማ እኮ ነው። እውነት ነው። አንድ ሶሳይ እኮ ነው። ስንት ሰው አለ አንቺ ጋር? ስንት ሰው አለ አንቺ ጋር? 700 ምናምን 700 ምናምን ሰው እኮ እኩል እኮ ነን። እዚህም ጋር 1000 ሰው ምናምን አለ። ኖርማል ነው እኮ ነገርኩህ እኮ። እኔ ጋር የነበሩት 1000 ምናምን ሰዎች ወጡ እና አንተ ጋር መጡና ታፕታፕ ማድረግ ጀመሩ። እንድትቀጭላቸው እኮ ነው። ግን ሶስቴ አሸንፈሽ አንዴ መቀጣትሽ ነገር በጣም በቃ እና ቤስት ኦፍ 3 ነው። እሺ አሁን በአንዳንድ ዋን ነው የሚቀጣል። በዋን እንደዛ ጸዴ ነው። እሺ ታፕ አሁን አታሸንፈንም። ምን አንተ እኮ ነው ጌሙን የተጫወትክ ያለከው። ታፕ ዘ ስክሪን ምን አልካቸው? እኔ እኮ ስትሉ ሰምቼ እኮ ነው። ያንተ ሌቭልህ ራሱ እኮ ቆንጆ እኮ ነው። 10 ምናምን ነክ ጊፍት እንዴ? እሱማ ጊፍትማ ሰጣ። ከዚህ በኋላ ግን እኔ ቶሎ ስለማልገባ ሁሌ ላንቺ ነው የምሰጥሽ። ምንም ያሳስብ አንዳንዴ የገባስ ተብሰብ አድርግና ስሚኝ። አንድ ቀን ላይቭ አይደለም የገባሁት የአንቺ ላይቭ እየተከታተልኩ ዛሬ ምን ዳረ በስማ ምትያችን ውጣ ሂርታ ምን ሀፕን አድርጎ ነው እና ጌም እንትን እኮ ነው። ቁጭ ብለው 100 ምናምን ሰው ማለት ነው። ኖርማል ጌም ላይ ስጫወት ቁጭ ብለው ወይ ታፕታፕ ያደርጉ ወይ ጊፍት አይሰጡ። መቀጣት ብቻ መረረሻ መረረኝ። እግዚአብሔር እኔ መረረኝ። አንተ ቤተሰብ ጨዋታ ነው ብለው ነው። አረ በለው። አረ በቃ አሁን ሎጣ ነው እና በቃ ላይቭ ራሱ ስትገቢ ፈታ እንደ የምታረጊው። አዎ አረጋለሁ። ጊፍተርንም ፈታ። በዚህ አጋጣሚ ደግሞ ሌላ ቪዲዮ ስትሰሪ የሚመቸኝ ነገር አውትሮሽ ስትዘጊ እቺ ፌሰና በቃ እሷ ፌሰና በጣም ጸዴ ናት። ለአዘጋግ በጣም ጸዴ ናት። እኔ ብራንዴ ነች። ብራንድ በቃ ይሄ ብራንድ ካልሆነ ምን ሊሆን ይችላል? ታው እንደዚህ አይነት ነገር አጻፉ። ምን ብለው ነው? ተጋቡ ሰርጋችንን የሚችሉ አይመስሉም። ይሄ ከሰርጉ በኋላ ያለው ኑሮ ወስሎ ከሰርጉ በፊት ያለው መጠናናት እኮ መጠናናቱ እኮ ነው። አሁን 2 እና 3 ዓመት ስንጠናና አይከብድም? እኔ ደግሞ ጥናት በጣም ነው የምጠላው። የሚገርምሽ ነገር ትምህርቴ ላይ ራሱ አሪፍ ያልሆንኩት በጥናት ምክንያት ነው አሉ አይደል አስተማሪዎቹ። እና እኔ ችግር የለውም እኔ ማጥናቱን እቸገር ነበረ፣ ግን የሰርጉን ወጪ የሚችልልኝ አካል ካገኘው ችግር የለም። እኔ ደግሞ ከሰርጉ በኋላ ያለውን ወጪ የሚችልልኝ ሰው ካገኘው አይደለ ማስተዳደሪያውን ትችላለህ ዴቭ አንተ። ቅድም ገብታ ለሁለታችንም የዘፈነችን ልጅ ምን አለች መሰለሽ? ይሄንን ስጠይቃት አንተ የዘፈነች ልጅ አለች ራኪ የምትባል ልጅ ገብታ ለሁለታችሁ ካልዘፈንኩኝ ብላ የአስቴር አወቀን ዘፈን አዘፍንልኝም። እስቲ ሙች በል ማርያም ሙሉ ዘፈኑን አስገባታውን ካለች የታለሽ ራኪ ሃይበይ ራኪ